ገብቷቸዋል። እንደው ግን እንደዚህ እህሏቸውን አይናቸውን ሳየው ዝም ብዬ ተጠባብሷል። እንዴት ነው በጆን ዳንኤል ልደት ቀን ሃፒ በርዝዴይ ጆዬ ሳትል አድግራት ሄደችው? ጋይስ ዞር ስትል እኮ መኪና ውስጥም ዞር ስትል አዶናይ ነው፣ በዚህም ዞር ስትል አዶናይ ነው ጋይስ። እና ጃኒ እና አዶናይ ተጠባብሰዋል። ወይኔ ጃኒ ገደለችኝ። ጃዬ እኔ ደስ ይለኛል። በነገራችን ላይ እንደው ቢሆን አልናደደብሽም። ምክንያቱም እንዳልኩሽ ፍቅር አሰጣጥ ይችላል አዶናይ። እንደነገርኩሽ ነጭ ነበረች። እነሱ ውጭ ሀገር የኖሩ ወንዶች ደግሞ ይችሉበታል ትሪት ማድረግ። ግን ደግሞ ጃይ ብዙ እንዳታምኑ፣ ብዙ ልብሽን እንዳሰጭ። ቤተሰብ አብረን እንምከራታ። ተው እንጂ ብዙ ልብሽን እንዳሰጭ። አንቺ የዋህ ነሽ፣ የምሬን ነው። ብዙ ዝም ብለሽ ልብሽን እንዳሰጭ፣ ከላይ ስጭ። ግን ከሆናችሁ ከተጠባበሳችሁ አዶናይ አስባችሁታል? ሲያወራ ራሱ ያዝናናል። አይደለም ጠብሰው አይደለ ጋይስ? በደንብ ነው የሚያዝናናል። እኔ ከመቀሌ ፍቅር ስለያዘኝ አለችም። ላይቭ ላይ እኮ ነው እንላታለን። ለ5 ወር እዚህ ቤት መከራየት እፈልጋለሁ። እዚህ ውስጥ ያሉ ሰዎች መቀሌ የሚኖሩ ሰዎች አሁን ጃኒ ማን ይሙት ያኔ መሰለ የና አዶናይ ቤተሰቦች ቤት እያላቸው አንቺ አሁን እዛች ክፍል ቤት ተከራይተሽ እንደ ቡራቡል ቤት አንድ ክፍል ቤት ወይ ደግሞ ውሃ ያለው ውሃ መጣ እያልሽ ልትኖሪ ነው? ያን የሚያክል ቤተ መንግስት የሚያክል ግቢ ያለው ልጅን ጠብሰሽ። ኧረ ተይ ጃኒ፣ ግን ጃኒ ተይ። ከይሳውን ከፍቶኛል እኛ እንደ ፋራ ስላየችን። የምር ጥያቄ አለኝ ያልገባኝ ነገር። ከባለቤትሽ ጋር ከታረቅሽ እንደው ታረቅን ከተባለ ወይም ደግሞ ወደ ቤት መለስኩት ካልሽው 1 ዓመት 9 ወሩ ናችሁ እንዴ? ወይንስ ስትፎግሩ ነው? ያኔም አልተጣላችሁም ነበረ? እኔማ እኮ እንደው ሀበሻ አይደለው ቁጭ ብዬ ገንዬ ብትይ ራሴን በራሴ ገኒ ግን ሸውዳናለች ማለት ነው እንጂ ምናምን አልጀመርኩኝ። ጋይስ እስኪ እኔ ሲጀመር እውነት በልጅ ፈጣሪ ባርኮሽ ከሆነ አያም ሶ ሃፒ፣ በጣም ደስተኛ ነኝ። ግን አይመስለኝም ገንዬ፣ አይመስለኝም። ከሆነ ግን ጥያቄ አለ። ይሄ ኢትዮጵያ ሕዝብ እንደው እኮ መጠየቅ ይወዳል። ገንዬ ከኔ ጭምር ምን አላችሁ? ናና እርጉዝ ነች ናት እንዴ? ሀናን? ኦ ሃኒ ኮንግራጁሌሽን፣ አላወኩም ነበር። እና ይኸውላችሁ ጋይስ ዘላችሁ ሶሊያናን ብትጽፉ ሶሊያና የኔ ፍሬንድ ስለሆነች ከሶሊያና ሊያሾ እንደዚህ ያለች ብላችሁ ለማቀሳሰር ስለምትፈልጉ ዘላችሁ ሶሊያና ላይ ነው ፊቲቲቲ ተመትሉት። አረ ልጅቷ ትዳሯን ትኖርበት ጋይስ። አረ በማርያም አታሟርቱ እናንተ ሟርተኞች። እናቴ ትምህርት ሶሊያና አይደለችም፣ ሌላ ናት። ፌመስ ናት፣ ሞዴል ናት፣ ላይክ ፎቶ ጂኒ ፎቶ አስተዋቂ ናት ምናምን። በቅርብ ግን ትዳሯን መስርታለች። ነገር ግን አንድ ልጅ ወልዳለች። ግን ትዳሯን ደግሞ በድብቅ ፍቺ አድርጋለች። ሲንግል ማሙና ብቻዋን ልጇን እያሳደገች ነው። ሲንግል ማሙች እየተበራከትን ነው የሀገሬ ልጆች። አረ ይሻላል ከምንቃጠል። ግን ብዙ ጊዜ አሁን ሲንግል ማም የበዛው ሴቶቹ እየተቃጠሉ ነው ይባላል። ባይዘዌ ሴቶች ወንዶቹም የተቃጠሉ ወንዶች አሉ። በነገራችን ላይ ያው እንግዲህ ሴት ስለሆንኩኝ ይህንን ደግፌ አላውራም እንጂ ወይንም ደግሞ እንዲህ ያለለም ያው መተቸት ባለብኝ። ባለትዳር ናት፣ አግብታለች፣ ተሞሽራለች ተብላችሁ ስማችሁ እንዲጠራ ስለምትፈልጉ ብቻ የትዳርን ክብር የትዳርን ኃያልነት ሳታውቁ በዘፈቀደ ገብታችሁ 6 ወር አብራችሁ አትቆዩ። አመላችሁ ስለማይለቃችሁ ትዳራችሁን ትፈታላችሁ። በነገራችን ላይ አሁን ብዙ ጊዜ ሴት ልጅ አማራጭ ካጣች ነው ሲንግል ማም የምትሆኑ ብለን ሁላችንም የምንደመድመው። ግን ብዙ ጊዜ ደግሞ ካያችሁ ሴቶቹ ራሱ ወመቴዎች ናቸው። ግልጽ በጣም ብዙ ወመቴዎች አሉ። በትዳራቸው አርፈው የማይቀመጡ በጣም የሚንዘላዘሉ በጣም ቺት የሚያደርጉ ምናምን። ስለዚህ እኔ እንደ ሴት ልጅ ምክር የምመክረው ትዳርን ቀለል አድርጋችሁ ያያችሁት እውነት ለመናገር እናንተ እንስቶች ናችሁ። ስፔሻሊ የሚዲያ ሴቶች፣ ሚዲያ ላይ ያላችሁ ሴቶች እውነት የትዳርን ኃያልነት የትዳርን ትልቅነት የትዳርን ከባድ ሚዛን
አቅለላችሁታል። እንደምትሰሩት፣ እንደምታስተዋውቁት፣ እንደምታሳዩት ሙቪ ወይ ማስታወቂያ ቀለል ያለ አድርጋችሁታል እና ደስ ሲላችሁ ትገባላችሁ፣ ደስ ሲላችሁ ትፈቱታላችሁ። እና መናገር ስለማልፈልግ ነው እንጂ እንደዚህ ከሌ ከሌ ብዬም ስለማልል ነው እንጂ የብዙዎቹን ጉድፈትና የብዙዎቹን እንስቶች ስህተት እንሰማለን። በነገራችን ላይ ላውራሽ ነበር። እሺ ቴክኖ ከትላንት ጀምሮ ነው የምታወራኝ። ጻፍልኝ ኮሜንት። እና በጣም ብዙ ስህተታችሁን በጣም ብዙ ለአንገት የሚያስደፋ ሚስቴካችሁን እንሰማለን። ከወለዳችሁ በኋላ አመል አይለቅም። እኔ ግን ጥያቄ ልጠይቃችሁ፣ ከወለዳችሁ በኋላ ክለብ ምናምን የምትሄዱ እንስቶች ምንድን ነው ሴሳ? እኔ